እኒህ ትግሮች ግን በ75 አፋቸውን በማራብሰው ለውሰው ቆሎ እየበሉ ክርክሮ እየበሉ በበራኛ መጣነ ቸገረን መጣነ ሲሉ አይ ጠገዴ ደርሰው ያግዙናል ለጦር ነው ያለው እንጂ ይገዛሉ አላለም። ሱሪውን አንጥፎ ተቀበላቸው። እነሱም የሰው እንጀራ አንበላም ራሳችሁ ቻሉ እያሉ ደቄት ማሽላ ደቄት ጭነው ኔራሴን ነው ድቀመኖርኛ 5 አህያ አስጭኛለሁ ክርክሮ ተበራው እየበሉ ከዚህ በሰላም ጠገዴ ወንድሞቻችን ነው ሱሪውን አንጥፎ ተቀበላቸው። እየቆዩ ያን ክርክሮ ትተው ወደ ማሽላ እንጀራ ገቡ። ማሽላ እንጀራ ትተው መልሰው ወደ ጤፍ እንጀራና ወደ በግ ማረድ ራሳቸው መቻል ጀመሩ። ከቻሉ መሬትን ከፈራት። አረ እንዴት ከፈራት? አሁንም ጠገዴ ከሁለት ከፈራት። ለምን ትከፍሏት? ጠገዴ ግን መስሎት ነበር የዛን ጊዜ ለዳ መካፈያ የውጭጭት እንደዚህ ወትሮ እንደናጤ ዮሐንስ ገዝተው ይሄዳሉ መስሎት መሬት ተካፈለ። ሁሉም ተሆነ። አሁንም ጠገዴ 8 ማይ ቤቱን ከሁለት ከፈራት ያቀኗት። እነዚህ ግን 4ቱን ማይ ቤት ወደ አማራ 4ቱን ማይ ቤት ወደ ትግሬ ያርገው ጨኳር ክዶ ከተባረሽው አማካይም ብርት ሀገር በባህር ዛፍ ደንበር አድርገው ከፍለዋት ትልቅ እንዳይናገር መስፍን ተቀመጣሉት። መልካም ጎዝ አስረው አጠፉት። ልጅ ግሩን በእነሱ አስማሉት። ምክንያታቸው ምን ነበር? አውራውን አጥፍተው መሬቱንና ሴቱን ሊወርሱ ነው የመጡ።